አይ እንዴት ናችሁ? ዛሬ ስለ አደራደር የምናይ ይሆናል። ቼዝ ፒሶችን እንዴት እንደምንደረድር እናያለን ዛሬ። ቀጥታ ወደ መደርደር ከመግባታችን በፊት የቦርዱ አቀማመጡን ትንሽ ልንገራችሁ። ቦርዱ እንደዚህ ከኤ እስከ ኤች የተጻፉ ፊደላት እና ከ1 እስከ 8 የተጻፉ ቁጥሮች ይኖሩታል። ፊደሎቹ የተጻፉበት ወይም ሌተሮቹ የተጻፉበት ወደኛ በኩል ወይም እኛ በምንቀመጥበት በኩል ይሆናል። ኤ በስተግራችን ይሆናል፣ ኤች በስተቀኛችን ይሆናል። ከኤ እስከ ኤች በሚነበበው በኩል እኛ እንቀመጣለን። ቁጥሮቹ ደግሞ ከ1 እስከ 8 ከኛ ጀምሮ ወደ ተጋጣሚያችን የምንቆጥር ይሆናል። 1 2 3 4 እስከ 8 ድረስ ይኖረዋል። ይሄ በነጩ በኩል ወይም ነጭ ፒሶችን ሲይዝ ነው። ጥቁር ፒስ ከያዝኩኝ እንደዚህ ይሆናል ማለት ነው። ከኤች ወደ ኤ ይሆናል፣ ከግራ ወደ ቀኝ። ከኛ ወደ ተጋጣሚያችን ደግሞ ከ8 ወደ 1 የምንወርድ ይሆናል። ጥቁር የምንይዝ ሲሆን እንደዚህ ይሆናል። አሁን የነጩን በነጩ በኩል ነው የምንቀመጠው ብለን በማሰብ እሱን እንያዝ። ይሄ ቁጥር እና ፊደል የሌለው ቦርድ ከሆነ የእናንተ ቦርድ ወይም ያላችሁ ቦርድ እንደዚህ አይነት ከሆነ ኦልዌይስ ዳርክ ስኩዌር ወይም በተለያየ አይነት ከለር ሊመጣ ይችላል። ለምሳሌ አሁን እኔ የከፈትኩበት ሳይት ላይ ሊቼስ ላይ ቲሙ እንደ ብራውኒሽ ከለር ነገር ነው፣ ላይት ስኩዌር ነው። ወይም ዳርክ ስኩዌር እና ላይት ስኩዌር ማድረግ እንችላለን። ሰማያዊም ነጭም የተለያየ ነገር ሊሆን ስለሚችል ላይት ስኩዌሩ ዳርክ ስኩዌሩ በግራ በኩል ይሆንና ከኛ ወደ ተጋጣሚያችን ወደሱ ቀኝ በኩል የሚወርድ ረጅም ዲያጎናል ይኖረናል። ይሄ ሎንግ ዲያጎናል ዳማም ላይ እናውቀዋለን። ከግራ ወደ ቀኝ ሆኖ እንዲቀመጥ እናደርገዋለን። በተመሳሳይ በተጋጣሚያችን በኩል ከሱ ግራ ወደኛ ቀኝ በኩል የሚያልፍ ረጅም ዳርክ ስኩዌርድ ዲያጎናል እንዲኖረው አድርገን ማስቀመጥ ነው፣ ፊደላቶቹ ከሌሉ። እንደዚህ ይሆናል አቀማመጡ ማለት ነው። እዚህ ዳርክ ስኩዌር ላይ የምናስቀምጠው ፒስ ሩክ ይሆናል። ለጥቁርም በተመሳሳይ ዳርክ ስኩዌር ላይ ሩክ ይኖረዋል፣ ወይም ቤተ መንግስት ወይም ካስል ይባላል። ይሄ የንጉሱ ጠባቂ ተደርጎ ይቆጠራል። ብዙ ጊዜ ቼስ ላይ ሁለት ናቸው፣ አንድ አይደለም። አንደኛው በዚህኛው ጠርዝ ላይ ይቀመጣል። ጥቁሩም በተመሳሳይ ሁለት ሩኮች ይኖሩታል፣ ጠርዝ እና ጠርዝ ላይ የሚቀመጡ። በቼዝ ከዚህ ጀምሮ ወደዚህ ያለውን ይሄንን ኮለመን የምንለውን ሰንጠረዥ ላይ ወይም ቴብል ላይ ኮለመን የምንለውን ቼዝ ላይ ፋይል እንለዋለን። እነዚህኞቹ ሮዎቹ ደግሞ ራንክ ይባላሉ። ፈርስት ራንክ፣ ሰከንድ ራንክ፣ ሰርድ ራንክ፣ ፎርዝ ራንክ፣ ፊፍዝ ራንክ፣ 6 7 ኤንድ 8 ራንክ ያን ቆጥረዋለን። ፋይሎቹ ኤ ፋይል፣ ቢ ፋይል፣ ሲ ፋይል እየተባሉ ይደረደራሉ። ሩኮቹ ኤ እና ኤች ፋይልን ነው የሚይዙት ማለት ነው። ኖርማሊ ቼዝ እንደ ዳማ 3 ራንኮችን አይደለም እንደረድረው፣ በአጠቃላይ 16 ፒሶች ወይም 16 መጋጠሚያ ጠጠሮች ይኖሩናል። ለኛም ለተጋጣሚያችንም የምናስቀምጣቸው ሁሉንም እስከ ሰከንድ ራንክ ድረስ ነው። ፈርስት ራንክ ላይ ሜጀር ፒሶች ይቀመጣሉ። ፖኖቹ ወይም ወታደሮቹ ደግሞ ሰከንድ ራንክ ላይ፣ በተመሳሳይ ለተጋጣሚያችንም እንደዛ ሁለቱ ራንኮች ላይ ነው ፊልም ያደረገው። እነዚህ ሩኮቹ ጠርዝ እና ጠርዝ ያለውን ስኩዌር ይዛሉ። በመቀጠል ፈረስ ወይም ናይት የምንለው ናይት ፈረሰኛ እንደማለት ነው። እሱ ከካስሉ ቀጥሎ ወይም ከቤተ መንግስቱ ቀጥሎ ያለውን ስኩዌር ይዛል። ስለዚህ ቢ ፋይል እና ጂ ፋይል የናይት ፋይል እንላቸዋለን ወይም ናይት ፋይል ይባላሉ። በጥቁርም ተመሳሳይ ናይቶች ይኖሩታል፣ ሁለት ናይቶች። እንደዚህ ይሆናል። ሶስተኛውን ፋይላችንን ከቀኝም ከግራም ሶስተኛውን ፋይላችንን የሚይዙት ደግሞ ቢሾፖች ናቸው ወይም ጳጳስ የምንለው ይሆናል። እነሱን ሶስተኛው ፋይል ላይ እናስቀምጣለን። ጥቁርም እንደዚህ በተመሳሳይ ሶስት የተለያዩ ፒሶች ደብል ሁለት ይኖረናል። ሁለት ሩክ፣ ሁለት ናይት፣ ሁለት ፈረሰኛ እና ሁለት ጳጳስ ወይም ሁለት ቢሾፕ ይኖረናል።
እነዚህ መሃል ላይ ያሉት ፋይሎች የኩዊን የንግስት እና የንጉሱ ወይም የኪንጉ ፋይሎች ናቸው። እነሱ አቀማመጣቸው ትንሽ ግራ ሊያጋባ ይችላል ለጀማሪ። ትሪኮች አሉት ግን ለመያዝ። ስለዚህ ምን ይሆናል ማለት ነው፣ ዲ ፋይሉን የተጻፈ ቦርድ ከሆነ ያላችሁ ዲ ፋይሉን ኦልዌይስ ኮፒ የሚያደርጉ ወይ የሚይዙት ንግስቶች ናቸው። ዲ ፋይልን የምናስቀምጠው ንግስቷን ዲ ፋይል ላይ እናስቀምጣታለን ማለት ነው። ግን ይሄ የተጻፈ ካልሆነ የእናንተ ቦርድ ዲ የሚል ሌብል ከሌለው እንዴት ታውቁታላችሁ? ይህንን ቅድም በነገርኳችሁ መሰረት ካስቀመጣችሁ በኋላ ቦርዱን ላይት ስኩዌር ላይ ነጭ ንግስት እናስቀምጣለን፣ ወይም ነጯን ነጭ ስኩዌር ላይ እናስቀምጣታለን ዲ ፋይል ላይ። ወይም በነጭ በኩል ከሆነ በስተግራ በኩል ትሆናለች ንግስቷ። ንጉሱ ደግሞ ኢ ፋይሉን ወይም ከንግስቷ አጠገብ ያለውን ይዛል። በነጭ ከሆነ በስተቀኝ በኩል የሚቀመጠው ንጉሱ ነው። በጥቁር ሳይድ ስናየው ዲ የተጻፈ ከሆነ አሁን በተመሳሳይ ዲ ፋይሉን ንግስቷ ትይዛለች። የተጻፈ ካልሆነ ግን ጥቁር ስለሆነ ዳርክ ስኩዌር ላይ ንግስቷን እናስቀምጣለን፣ ንጉሱን አጠገቡ እናስቀምጣለን ማለት ነው። ሶ እነዚህ የሜጀር ፒሶቹ አደራደር እንደዚህ ይሆናል ማለት ነው። የሰከንድ ራንኩን በሁለቱም በኩል 8 ወታደሮች ወይም 8 ፖኖች ይኖሩናል። እነሱ ይቅርታ በመደዳ ማስቀመጥ ነው። ሶ እንደዚህ እያደረግን 8 ፖኖች ወይም 8 ወታደሮች ይኖሩናል። ለጥቁርም በተመሳሳይ 8 ፖኖች ወይም 8 ወታደሮች ሰከንድ ራንኩን ይይዛሉ ማለት ነው። ስለዚህ የቼዝ አደራደር ይሄ ነው። ሪካፕ ስናደርገው መርሳት የሌለባችሁ ነገር አንደኛ ቦርዱን ስናስቀምጥ ወይም መጫወቻውን ስናስቀምጥ ይሄ ሎንግ ዳርክ ዲያጎናል ከግራችን ወደ ቀኝ እንዲሄድ አድርገን ነው ማስቀመጥ ያለብን። እሱ አንደኛው ነገር ነው። ሌላ ሁለተኛው ነገር ንግስቶቹ ተመሳሳይ ከለራቸውን ነው የሚይዙት። ነጭዋ ንግስት ነጭ ስኩዌር ላይ ዲ ፋይል ላይ ትቀመጣለች። ጥቁር ንግስት ጥቁር ስኩዌር ወይም ዲ ፋይል ላይ ትቀመጣለች። እንደዛ ይሆናል ማለት ነው። ሶ ኖቲስ ካረጋችሁት ወይም ከልብ ካላችሁት እንትኖቹ ፊት ለፊት ናቸው ኤፒሶዱ። ሶ በሩክ ፊት ለፊት ሩክ ይኖራል፣ በናይት ፊት ለፊት ናይት ይኖራል። በተመሳሳይ በቢሾፕም እንደዛው በንግስትም ያው ንግስቱ ፊት ለፊት ንግስት ነው ያለችው፣ በንጉሳችን ፊት ለፊት ተጋጣሚያችን ንጉስ ይኖራል። ሶ ይሄ አጀማመሩ ይሆናል ማለት ነው። ከዚህ ቀጥሎ እንዴት ፒሶቹ እንደሚሄዱ ምናምን ቀጣይ ቪዲዮ ላይ የምናይ ይሆናል። ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ።